ሰላም ጤና ይስጥልኝ። ሀገራዊ ምርጫ ሊካሄድ 72 ሰዓታት ብቻ በቀሩበት በዚህ ወሳኝ ወቅትም ኢትዮጵያ በታሪኳ አይታው የማታውቀው አደገኛ የፖለቲካና የጦርነት አጣብቂኝ ውስጥ ትገኛለች። በአንድ በኩል አማራ ክልል የምርጫው ዋዜማ ተከትሎ የተከፈተው መጠነ ሰፊ ጦርነት ቀውስና መላው ክልሉ ሙሉ በሙሉ የዘጋው የፋኖ ኃይሎች የትራንስፖርት እገዳም፣ በሌላ በኩል ደግሞ ዓለም አቀፉ አምነስቲ ኢንተርናሽናል ተቋም በመንግስት ላይ ያሰማው የአፈና ጩኸት ሀገሪቱን ወዴት እየመራት ነው? አመኔታ የሌለው ምርጫ ሰላምን አያመጣም የሚለው የፖለቲካ ልሂቃን ስጋትስ መሬት እየረገጠ ይሆን? እነዚህ አንገብጋቢ የሀገር ውስጥ ጉዳዮች በተጨማሪ አሜሪካና ኢራን ጦርነት ለማቆም በየደቂቃው ልዩነት እየተደረገ ስላለው ድርድርና በዓለም አቀፍ ደረጃ በትኩረት እየተነገሩ ስላሉ አበይት ዜናዎች ዝርዝር መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በአማራ ክልል በተለያዩ አካባቢዎች በመንግስት መከላከያ ሰራዊትና በፋኖ ኃይሎች መካከል ከባድ ውጊያ እየተካሄደ መሆኑን ከአካባቢው የሚወጡ መረጃዎች አመልክተዋል። በተጨማሪም ሰኞ የሚደረገው ሀገራዊ ምርጫ ተከትሎ መንግስት ኃይሎች በክልሉ መጠነ ሰፊ የማጥቃት ዘመቻ መጀመራቸው የታወቀ ቢሆንም የፋኖ ኃይሎች በበኩላቸው እስከ መጪው ማክሰኞ ድረስ የሚቆይ የትራንስፖርትና መንገድ መዘጋት ዘመቻ መጀመራቸውን አስታውቀዋል። ከግንቦት 21 ቀን 2018 ዓ.ም ጀምሮ በመላው አማራ ክልል ሙሉ በሙሉ መንገዶች በመዘጋታቸው ምክንያትም የማህበረሰቡ ዕለት ተዕለት እንቅስቃሴና የትራንስፖርት አገልግሎት በከፍተኛ ሁኔታ መስተጓጉሉ ተረጋግጧል። ይህ በእንዲህ እንዳለ በሰሜን ሸዋ ዞን ደብረ ብርሃን፣ ተጉለትና ቡልጋ ቀጠና በተለይም በመሃል አምባና አዲስ ጊ አካባቢ ከባድ ውጊያዎች መደረጋቸው ተሰምቷል። በእነዚህ አካባቢዎችም በተቀሰቀሰው የኃይል ግጭት ሳቢያ ከፍተኛ የሆነ ሰብአዊና ቁሳዊ ውድመት መድረሱን ከስፍራው የሚወጡ መረጃዎች አመልክተዋል። ጦርነቱን ተስፋፊነት በተመለከተ በሌላ በኩል ደግሞ ውጊያው ወደ ተለያዩ የክልሉ ክፍሎች መሻገሩ የታወቀ ሲሆን በደቡብ ወሎ ከለላ፣ ቲርትራና ሰደገራ እና አቧራ በሚገኙ አካባቢዎች እንዲሁም በመካነ ሰላም ጭምር ከባድ የተኩስ ልውውጦች መደረጋቸው ተረጋግጧል። በተጨማሪም ከዚሁ ቀውስ ጋር በተያያዘ በሰሜን ወሎ ዞን አንጎት ወረዳም የብልጽግና ፓርቲ ጽህፈት ቤት ኃላፊ በታጣቂዎች እጅ መገደላቸው ታውቋል። ይህ በእንዲህ እንዳለ በመጪው ሰኞ በኢትዮጵያ የሚካሄደው 7ኛው አጠቃላይ ምርጫ አስቀድሞ መንግስት መገናኛ ብዙሃን ላይ የከፈተው አፈና ዘመቻ በአስቸኳይ እንዲቆም ዓለም አቀፍ የሰብአዊ መብቶች ተሟጋጅ ተቋም አምነስቲ ኢንተርናሽናል ጠይቋል። ተቋሙ ዛሬ ባወጣው መግለጫ የኢትዮጵያ ባለስልጣናት መገናኛ ብዙሃን በጋዜጠኞች ላይ የጀመሩትን ስልታዊ እርምጃ እንዲቀለብሱ ያሳሰበ ሲሆን ኢትዮጵያ የልማት አጋሮች፣ የዓለም አቀፍ የሰብአዊ መብቶች አካላትም ድምጻቸውን እንዲያሰሙ ጥሪ አቅርቧል። አምነስቲ ኢንተርናሽናል በትላንትናው ዕለት ባወጣው ይፋዊ መግለጫ የኢትዮጵያ ባለስልጣናት ምርጫውን ተንተርሰው ትችቶችን ለማፈን ሲሉ በፕሬስ ነጻነት ላይ የሚወስዱትን ጠበኛ እርምጃ ጠናክረዋል ሲል ከሷል። በተለይም ከቅርብ ወራት ወዲህ በገለልተኛ መገናኛ ብዙሃን ላይ በዘፈቀደ ስር የግዳጅ ስወራና በጋዜጠኞች ላይ ህገወጥ ክትትል በመፈጸም ሰፊ አፈና ዘመቻ መክፈቱን ተቋሙ በዝርዝር አስታውቋል። በእነዚህም ሳቢያ እንደ አዲስ ስታንዳርድ፣ ዋዜማ ሬዲዮና ሮይተርስ ጋዜጠኞች ያሉ ተቋሙን የምዝገባና የዘገባ መሰረዙን ለመግለጫው ማጠናከሪያነት ጠቅሷል። ይህ በእንዲህ እንዳለ ተቋሙ ያነጋግራቸው 6 የመገናኛ ብዙሃን ተወካዮች እየተካሄደ ባለው ጠበኛ እርምጃ ምክንያትም በመጪው ምርጫ ዘገባችን ክፉኛ መጎዳቱን ገልጸዋል። አምነስቲ አክሎም በኢትዮጵያ ምርጫ ቦርድ ላይ የሚታየው የግልጽነት አለመኖርና ቦርዱ ጋዜጠኞችን የዘገባ ፈቃድ የሚያገኝበት ወቅት ጋዜጠኞች እንዲገቡ የሚያደርገውን ቃለ መሃላ ስለ ምርጫው የሚደረጉ የህዝብ ውይይቶችን ለመቆጣጠር የሚውል ግልጽ ሳንሱር መመሪያ ሲል ነቅፎታል። ከዚሁ ጉዳይ ጋር በተያያዘም አምነስቲ የምስራቅ ደቡብ አፍሪካ ሪጂናል ዳይሬክተር ቴጌሬት ቻጉታ ከሰጡት አስተያየትም የኢትዮጵያ ባለስልጣናት እየጨመረ የመጡትን እነዚህ አምባገነን ዝንባሌዎች መቀልበስ አለባቸው ብለዋል። በተጨማሪም ዜጎች ለመምረጥ እየተዘጋጁ ባሉበት በዚህ ወሳኝ ወቅት ዓለም አቀፍ ማህበረሰብ ስለ ሚዲያ ስልታዊ መበታተን ድምፁን ሊያሰማ እንደሚገባ አሳስበዋል። በሌላ በኩል ግን ጠቅላይ ሚኒስትር አብይ አህመድ በቅርቡ መገናኛ ብዙሃንና ትርክትን በተመለከተ ባደረጉት ንግግር ሚዲያዎች አርዕስተ ዜናን በመሸጥ ወቅሰው ነበር። ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በፕሬስ ነጻነት ለማስጠበቅ የወሰዷቸውን እርምጃዎች ቢያስታውሱትም ነጻነቱ ሲሰጥ ግን ስነ ምግባር የሌላቸው ነጻነትን በቅጡ መስተዳደር ያልቻሉ ሰዎች መታየታቸውን ተናግረዋል። ይሁን እንጂ አሁንም ቢሆን በንጽጽሩ የተከፈቱ ጉዳዮች እንዳሉ ጠቅላይ ሚኒስትሩ ገልጸዋል። በመጨረሻም የድንበር የለሽ ጋዜጠኞች ቡድን በቅርቡ ባወጣው ዓመታት ሪፖርት ጠቅላይ ሚኒስትር አብይ አህመድ ስልጣን በመጡ ማግስት 110ኛ ደረጃ ላይ የነበረችው ኢትዮጵያ ዘንድሮ ግን የፕሬስ ነጻነት ደረጃዋ ክፉኛ አሽቆልቁሎ ከ180 ሀገራት መካከል 148ኛ ደረጃ ላይ መቀመጧን ይፋ አድርጓል። ወደሚቀጥለው መረጃችን ስናልፍ መንግስት 7ኛውን አጠቃላይ ምርጫ በቀጣይ ሳምንት ግንቦት 24 ቀን ለማካሄድ ቀናት በቀሩት በዚህ ወቅትም ኢትዮጵያ አደገኛ የሆነ ፖለቲካ ተቃርኖ እንደገጠማት ነባራዊ ትንታኔዎች አመልክተዋል። በትዕይንት ደረጃ የምርጫ ተቋማት መግለጫዎችን አወጥተው መመሪያዎችን ቀርጸው እንዲሁም የፖለቲካ ክርክሮችን በቴሌቪዥን በቀጥታ ተላልፈው በአሁኑ ወቅትም ሀገሪቱ በይፋዊ መርሃ ግብር መሰረት የጥሞና ጊዜ ላይ የምትገኝ ቢሆንም ለመላው ህዝብ አመኔታ ያላተረፈ ምርጫ ግን ዘላቂ ሰላምና ብልጽግና ሊያመጣ እንደማይችል እየተገለጸ ይገኛል። የፖለቲካ ተንታኞች እንደሚሉት በአሁኑ ወቅት በኢትዮጵያ ታሪክ ውስጥ እንዳሁኑ ዲሞክራሲያዊ ቋንቋ ጎልቶ የተሰማበት ጊዜ ባይኖርም፣ በሌላ በኩል ደግሞ
በዲሞክራሲያዊ ሂደቶችና ህዝቡ ያለው እምነት እንዳሁን የላለበት ወቅት ታይቶ አይታወቅም። ይህ ምርጫ ከአሰራርና ክርክር አልፎ ቅቡልነት ቀውስ ደረጃ ላይ መድረሱን የሚያሳዩ ሲሆን ስልጣን ላይ ያለው ገዢ መደብም እስካሁን ድረስ ይህን ፊት ለፊት መጋፈጥ ፈቃደኛ ለመሆኑን በስፋት እየተተቸ ይገኛል። በእንዲህ እንዳለ በኢትዮጵያ ብሔራዊ ምርጫ ቦርድ በተቃዋሚ ፓርቲዎች መካከል በተደጋጋሚ የሚደረጉ የሀሳብ ልውጦች በቴክኒካዊ አስተዳደርና በመሬት ላይ ባለው ፖለቲካዊ እውነታ መካከል ያለው ሰፊ ክፍተት ፍንትው አድርገው ያሳያሉ። ምርጫ ቦርድ ሂደቱን በህጎችና በጊዜ ገደቦች የሚመራ አሰራር ሂደት አድርጎ ቢያሰላውም ተቃዋሚ ፓርቲዎች ግን የጸጥታ ችግር፣ የፖለቲካ ስርዓትና የሲቪክ ምህዳሩ መጥበብና በነጻ መገናኛ ብዙሃን ላይ የሚደረጉ እገዳዎች በነገሱበት ሁኔታ የሚካሄድ ምርጫ እውነተኛ ህጋዊነት ሊኖረው አይችልም የሚል መሰረታዊ ጥያቄ እያነሱ ይገኛሉ። የቀውሱን ነባራዊ መገለጫዎች በተመለከተ በሌላ በኩል ደግሞ በትግራይ ክልል ለሁለተኛ ተከታታይ ጊዜ ሀገራዊ ምርጫ ሳይካሄድ መቅረቱ የፌዴሬሽን መከፋፈል ይበልጥ ያጎላ ክስተት ሆኗል። በተጨማሪም በኦሮሚያ፣ አማራ ክልል፣ በቤኒሻንጉል ጉሙዝ ክልል እንዲሁም አንዳንድ አካባቢዎች የጸጥታ እጦት አሁንም እንደቀጠለ መሆኑና በተለያዩ አካባቢዎችም የተቃዋሚ ፓርቲዎች ቢሮዎች መዘጋታቸው በርካታ ዜጎች ፖለቲካ ምህዳሩን ከነጻ ፍክክር ይልቅ በማስገደድና በኃይል የተመሰረተ አድርገው እንዲመለከቱት አድርጓቸዋል። ከዚሁ ጋር በተያያዘ ኦሮሞ ፌዴራሊስት ኮንግረስ ኦፌኮ የወሰደው አቋም ይህን አጣብቂኝ በግልጽ ያሳያል። ፓርቲው ተሳትፎም በአዲስ አበባ፣ በድሬዳዋና በሐረሪ ምሳሌ በሆኑ ጥቂት እጩዎች ብቻ ለመገደብ የወሰነ ሲሆን በህዝባችን መቃብር ላይ የፖለቲካ አንሰራም ሲል ያወጣው መግለጫ ዛሬ በሀገሪቱ ባለው ፖለቲካ ነባራዊ ሁኔታ ላይ የተሰነዘረ ቀጥተኛ ክስ መሆኑ ተመልክቷል። በተጨማሪም የታሪክና የአፍሪካ የቅርብ ጊዜ ምርጫ ተሞክሮዎች እንደሚያሳዩት የፖለቲካ መግባባት ሳይኖር የሚካሄዱ ምርጫዎች ቀውሶች ከመፍታት ይልቅ ያባብሷቸዋል። የፖለቲካ ሳይንቲስቶችና አዳም ፐርዚወስኪ በጥናት እንዳረጋገጡት ሰዎች በምርጫ መሸነፍን የሚቀበሉት በድጋሚ ለመወዳደር ሌላ ፍትሐዊ እድል እንደሚያገኙ ሲያምኑ ብቻ እንደሆነና አሁን ላይ ግን በመላ ሀገሪቱ የሚገኙ ኢትዮጵያ ምርጫ የለውጥ መሳሪያ አድርገው ከመመልከት ይልቅ በገዢው ልሂቃን የሚመሩ ልማዳዊ ድርጊቶች አድርገው እየቆጠሩት መሆኑን ተስፋ መቁረጡን እያገዘፈው ይገኛል። ወደሚቀጥለው የውጭ መረጃችን ስናልፍ መጀመሪያ የምናደርገው በዓለም አቀፉ የሚዲያ ከፍተኛ ትኩረትን ያገኘው የአሜሪካና ኢራን ውጥረት ነው። አሜሪካና ኢራን ለ60 ቀናት የሚቆይ የተኩስ አቁም ስምምነት ማራዘሚያም ላይ መድረሳቸውን አክሲዮስና አልጀዚራ ይፋ አድርገዋል። ይሁን እንጂ ይህ ስምምነት ሙሉ በሙሉ የጸና ሆኖ ተግባራዊ ለመሆን አሁንም ቢሆን የፕሬዝዳንት ዶናልድ ትራምፕ የመጨረሻ ውሳኔ ማጽደቅ እየተጠበቀ ይገኛል። ይህ በእንዲህ እንዳለ የአሜሪካው መከላከያ ሚኒስቴር ፔት ሄግስት በሲንጋፖር እየተካሄደ ባለው የፓሲፊክ ቀጠና ደህንነት ጉባኤ ላይ ተገኝተው ባደረጉት ንግግር ስምምነቱ የማይሳካ ከሆነ አሜሪካ በኢራን ላይ የምታደርገው ወታደራዊ ጥቃት ለመቀጠል ሙሉ ዝግጁነት፣ በቂ የጦር መሳሪያ ክምችት እንዳላት በግልጽ አስጠንቅቀዋል። በሌላ በኩል ግን የኢራን የውጭ ጉዳይ ሚኒስቴር በበኩሉ አሁንም ጦርነቱን የማቆም ላይ ብቻ ትኩረት ማድረጉንና በኒውክሌር ጉዳይ ላይ ምንም አይነት ድርድር እንደሌለ ገልጸው የመጨረሻ ስምምነት ላይ እንዳልተደረሰ አስታውቋል። ወደ መካከለኛው ምስራቅ ውጥረት ስንሻገር በእስራኤልና በሊባኖስ ሂዝቦላ መካከል ያለው ውጊያ ከፍተኛ ሁኔታ መቀጠሉን ሲኤንኤንና አልጀዚራ ዘግበዋል። የእስራኤል ጦር በደቡብ ሊባኖስ ክሊታኒ ወንዝ ማዶ እየገፋ በመሆኑ በአካባቢው ነዋሪዎች ሙሉ አስገዳጅ የቦታ መልቀቂያ ትዕዛዝ አስተላልፏል። ይህን ከፍተኛ ሰብአዊ ቀውስ ሊያስከትል እንደሚችል የረድኤት ድርጅቶች እያስጠነቀቁ ይገኛሉ። እዚሁ ጋር በተያያዘ የሐማስ ድርጅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተኩስ አቁም ድርድር ወቅትም የጋዛን 70% ግዛት ለመቆጣጠር ያቀዱትን እቅድ አጥብቆ ማውገዙ ተሰምቷል። የቱርኩ አናዶሉ ኤጀንሲ በበኩሉ የቱርክ መንግስት በቀጠናው አፋጣኝ ሰላም እንዲወርድና የሰብአዊ እርዳታ ኮሪዶሮች እንዲከፈቱ ዓለም አቀፍ ደረጃ እያደረገ ያለውን ዲፕሎማሲ ግፊት በስፋት ዘግቧል። በሌላ መረጃ በትራምፕ የሚመራው የአሜሪካ አስተዳደር ከሜክሲኮ ጋር እያደረገ ባለው የንግድ ድርጅት ላይ አዲስና ጠንካራ መስፈርት ማቅረቡን ሮይተርስ እና ብሉምበርግ ዘግቧል። በዚህ መሰረትም በሰሜን አሜሪካ የሚመረቱ መኪኖች 82 በመቶ የሚሆኑ አካላቸው በአካባቢው የተመረተ እንዲሆንና ከዚህ ውስጥ ደግሞ 50 በመቶ በቀጥታ ከአሜሪካ የተመረተ መሆን አለበት የሚል ውሳኔ ተላልፏል። ይህ ፖሊሲ በካናዳና ሜክሲኮ የመኪና አምራች ዘርፍ ላይ ትልቅ የገቢ ተጽዕኖ ይፈጥራል ተብሎ ይገመታል። በተጨማሪም ኢራን ጦርነት ምክንያትም በሆርሙዝ ወረርሽኝ መዘጋትን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ መዋዠቅ ማሳየቱና ማዕቀቦች ሊላሉ የሚችሉበት ሁኔታ ብሉምበርግ ሰፊ ትንታኔ ይዞ ወጥቷል። በመጨረሻ ዜናዎቻችን የምናነሳው የአሜሪካን የሀገር ውስጥ ፖለቲካን ይመለከታል። በአሜሪካ ሉዊዚያና ግዛት የሚገኝ የሪፐብሊካን ሕግ አውጪዎች ለቀጣዩ አጋማሽ ዘመን ምርጫ ለአብላጫ ድምፅ የሚረዳቸውን አዲስ የምርጫ ክልል ካርታ አጽድቀዋል። ነገር ግን ይህ ካርታ ጥቁር አሜሪካውያን በአብላጫነት የሚገኙበት አንድ የምርጫ ክልል የሚያጠፋ በመሆኑ በዲሞክራቶችና በህዝቡ ዘንድ ከፍተኛ ተቃውሞና ውዝግብ ማስነሳቱን ቢቢሲ በዘገባው አመላክቷል። የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበረ። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሆንላችሁ።